ኢትዮጵያ ደግሞ በጣም ጃይንት ነው። ስለዚህ ከአብይ ጋር ስትጣላ ትግራይ ልትመጣ አትችልም። አሁን መሄድ ያለብህ ወይ ከፈለክ አዲስ አበባ ልትሄድ ነው፣ ከፈለክ አዶን ነው እንግዲህ ጀቶቹ ያሉት ደግሞ ቢሸፍቱን ወደ ደብረ ዘይት ነው። ከዛ ተነስተህ ቢሸፍቱ ድረስ ተወርውሮ መምታት የሚችል መሳሪያ ሚሳይል ድሮን ምናምን ካለ አላውቅም። ሊሆን የሚችለው ግን ጦርነቱ የአየር ብቻ ሊሆን ስለሚችል ለተወሰኑ ምናልባት አላውቅም፣ ግምቴ ነው ይሄ መረጃ አይደለም። አደራ ሲሪየስሊ ወስዳችሁ ለዚህም ለዛም መንግስት እንዳሰጡ። ምናልባት የመጀመሪያው ሜቢ ወር ሜቢ 2 ወር የአየር ሆኖ ይቀጥላል። በአየር ያንን ሁላ ነገር ከጨረሰ በኋላ አላት የሚለውን የኤርትራ ከባድ መሳሪያ ታንክ ግምዣ ሁሉንም ከጨረሰ በኋላ ያኔ ከዛ በኋላ ሜቢ እንዳልኩ በቡሬ በኩል ሊገባ ይችላል፣ በደቡብ ጎንደር በኩል ሊገባ ይችላል። ከእንደገና ደግሞ በሱዳንም ይፈላለጋሉ። የኤርትራ ጦር አለ ቀርቧል። አሁን አንተ እንደምታውቀው አብይም ወደ ሱዳን አስጠግቷል አይደል? በኢትዮጵያና ሱዳን ነበር። በዛ በኩል ደግሞ ሌላ ጦርነት ሊከፈት ይችላል። አሁን ውጤቱ እንደዚህ ይሆናል ምናምን የሚለው ላይ ልገባበትን አልፈልግም። እኔ ምልከታይን ነው ማስቀምጥልህ። ግን አብይ አሁን እየተዘጋጀ ያለው ኤርትራን በወታደር ለመዋጋት አይደለም፣ ራሱ ብሏል። አይ ቲንክ የዛሬ ኢንተርቪው ሳይሆን ንግግሩን አዳምጠው ለእናንተ ለኤርትራኖች ትልቅ መልእክት ሊሆን ይችላል ብዬ አስባለሁ። እሺ ድሬ ቀጥል። ኦኬ ድሬ አውራ እስኪ። አመሰግናለሁ ኤደመንድ። አሁን ወንድሜ ኤሬሙቭ አሁን ያስቀመጠው ነገር ኢትዮጵያ በተለያዩ በውጫዊ ኃይሎች ደግሞ በውስጣዊ የሆኑ ነገሮች ተጠምዳለች፣ በዚህ አይነት መልኩ ደግሞ ደካማ ናት ብሎ ያስቀመጠው ነገር አያዋጣም። ኢትዮጵያ አሁንም ውስጥ ያሉ ኃይላትን የማይዳግም እርምጃ እንወስድበታለን፣ ሸኔም ይሁን ፋኖም ማለት ነው። ቀጣይ ደግሞ አሁንም ቅድም አስቀምጫለሁ ከትግራይ ከኤርትራ ጋር በተያያዘ በይፋዊ ኦፊሻል በኢትዮጵያ መንግስት ጦርነት የሚባል ነገር ያሉበት ነገር የለም። ይሄ ሚዲያ ላይ ያሉ ሀሳቦች እየተሸራሸሩ በስተቀር በመንግስት ደረጃ እየተቀመጠ ነገር የለም። ሁለተኛ ደግሞ ወንድሜ ኤሬሙቪስ በደንብ አንተ ውስጥ ያሉ ከነ ደብረጽዮን አላማ ጋር ያሉ ነገሮችን በደንብ ያስቀምጦታል። ለምን የእናንተ አላማ ግሬት ትግራይን መፍጠር ነው። ከዛ በኋላ ደግሞ ኢትዮጵያ የምትመኘውን ያሰዋሃ ኢትዮጵያ ሳትቀድም ግሬት ትግራይ ከሆናችሁ በኋላ ያ ነገር ለመወሰድ ሀሳብ ስላላችሁ ነው። በዚህ አይነት መልኩ ደግሞ ኢትዮጵያ መንካት የለበትም። ይሄ ነገር ደግሞ ጉሮሮ ውስጥ ተቀምጦ ወደ ሆድም እንዳይወርድ እዛ መሀል ጉሮሮ ውስጥ ይቀመጥ የሚል ሀሳብ አንተ ውስጥ ይመነጫል። ይሄ ነገር ደግሞ ልጁ ቀድሞ አንተን በደንብ ያንተን ነገሮችን አውቆታል። ስለዚህ አላማቸውን በደንብ እናውቃለን። የትግራይ ህዝብ ደግሞ የሚያዋጣውን ነገር ያውቃል። እኛ ኢትዮጵያ ህዝብ በጣም ትልቅ ህዝብ ነን። በየትኛው ጊዜና ቦታ አሁንም ድሮንን እያመረተን ነው፣ ኖት እየገዛን አይደለም። እያመረተን በደንብ እና ቲቪ ነው እያመረተን ነው። ከፈለክ ለአፍሪካ ጋር እንሸጣለን። በጣም እውቀት ያሉ ልጆች አለን፣ ሀብትም አለን። ስለዚህ ይሄ ወሮ በላ ትንሾች እና ጃልመሮ በቲፒኤልኤፍ የተፈጠረ በኤርትራ ያደገውን እንደገና ደግሞ ሁለተኛ ፋኖ በኤርትራ የተማረውን ሶስተኛውን ኤድሞንድ ያስቀመጠው ቅድም ያስቀመጠው ኤድሞንድ 45,000 የኢትዮጵያ ወታደር ስትለው 45,000 እንኮ ያንተ በቲፒኤልኤፍ 27 ዓመት ኢትዮጵያን ሲገዛ የሱ ሰራተኛ የነበረ ቲፒኤልኤፍ እጅ የበላ አሁን ደግሞ ተመልሶ ትግራይ ጋር መዋጋት ያልፈለገ በራሱ ጊዜ እጅ የሰጠ ቲፒኤልኤፍ ወገን ሆኖ መንግስት ለማምጣት ሲል በራሱ ጊዜ በኢትዮጵያ ወታደር ተማርኮ እዛ ያቀረ ወይም ፈርቶ እዛ ያቀረ ነው እንጂ በአብይ ዘመን በቺ 6 ዓመት ውስጥ በጣም ኃይለኛ ጀግና የሆኑ ተወርዋሪ በአውሮፕላን የታገዙ በተለያዩ ደፈጣዎች የታወቁ ጀግኖች በአሁኑ ውስጥ ደግሞ ተፈጥሯል። ይሄ ደግሞ ኢትዮጵያ ለዋልነት በየትኛም ቦታ የማስከበር ከኢትዮጵያን አልፎ ትላንትም የምታዩት አልሸባብም እስከ ሶማሊያ ሄዶ ድባት የመታ ጀግና የኢትዮጵያ መከላከያ በሁሉም ነገር አለ ማለት ነው። ስለዚህ የነ ደብረጽዮን ያስኮን አንጃ
ታውቃላችሁ። ምን የቦታ እንደምትጉኑ እናውቃለን። ኤርትራ ኢሳያስ ጋር እንደምትጉኑ እናውቃለን። እያንዳንዱ ኢንፎርሜሽን እኛ ጋርም አለ። አንተም በዛ በልኩ ደግሞ አሰብ ትፈልጋለህ፣ ነገ ትልቅ ትግራይ ፈጥረ። ኤርትራም ደግሞ ይሄ ነገር አይቀበልም። እኛ ከዛ ውጭ ደግሞ ኤርትራ ደግሞ ይሄ ነገር በደንብ ስለሚያውቅ እናንተም አይቀበሉም የኤርትራ ህዝብ። ስለዚህ እኛ በየትኛው ጊዜና ቦታ አሰብ የማስመለስ ወንዱም እዚህ ጋር አለ። በሰላም መንገድ የምትፈቱ ከሆነ በጋራ እንፈታለን። በጉልበትም ከሄዳችሁ ለመጨረሻና ለአንድና መጨረሻ ጊዜ ኤርትራን ዋጋ ሰጠን አስከብረን የኤርትራ መንግስት በዲሞክራሲ መንገድ እንዲመራ የእነ መሐመዱ የሚባል ብርጌድ እዛ ኤርትራን እንደሚያስተዳድር አርግተን የነፃ አውጥተን የኤርትራ ህዝብ በሁሉም ቦታ ደግሞ ተጠቃሚ ሀገሩ ላይ ጥሩ ዜጋ ሆኖ እንዲያደርግ ሁሉ ነገር ደግሞ ተጠቃሚ እንዲሆን እናደርጋለን። ይሄ ደግሞ ጀግንነት የኢትዮጵያ ህዝብ ለወንድሞች የኤርትራ ህዝብ ያለን ፍቅር እየተመነጨ ነው እንጂ እነሱን ደግሞ የማዳን ስራ ነው እንጂ የትኛውን ጊዜና ቦታ ወንድሞቻችን የኤርትራ ህዝብን የመጉዳት ፍላጎት የለንም። የኛ ድሮን እዚህ ጋር ተቀምጦ ተላላኪ የሆኑ ኢጅፕትን ካስፈለገ ኢጅፕትን እስከ ካይሮ ሄደን ዋጋ እንሰጣለን ማለት ነው። ስለዚህ ካይሮም የሚያድብ ከሆነ ያድባል፣ የማያድብ ከሆነ እስከ ካይሮ ሄደን የማምታት ብቃት አለን ማለት ነው። ስለዚህ ኢትዮጵያ ቀልድ እንዳትመስሉ። ኢትዮጵያ አሁን ስታዩ ቀልድ እንዳትመስሉ። ኢትዮጵያ ህዝብ ከ199 የአብይ አህመድ ጀግና አብቹ አባመላ ደጋፊ ነው እያልኩ ያለው። አብቹ ደግሞ ኢትዮጵያ ሀገር ወዳድ ነው። አሁን በ6 ዓመት ውስጥ ድሮን ፈጠረ። ኢትዮጵያ ውስጥ ብዙ ነገር ሰራ። ሀገርን ይወዳል፣ ሀገርን ያፈቅራል። ስለዚህ አሁን ኢትዮጵያን ያረከሱ፣ ያነደዱ፣ ያቃጠሉ ሁሉ አሁን ኢትዮጵያን እንዳታርግ ስለሚፈልጉ ጀግና አብይ አህመድ የአባ ገዳ ልጅ ሌንጫ የሚባል ሰውዬ ነገም ከወንድሞቹ ኤርትራ ህዝብ ጋር ሆኖ ኤርትራን ነፃ እንደሚያወጣ እተማመናለሁ። እሺ ቴንክ ዩ። ይሄ ቃልን መያዝ አለብህ ኤድሞንድ። ኤርትራ ነፃ ትወጣለች። እሺ አይ ትውጣ። እኔ በሰላም ችግሮቻችሁ እንድትፈቱ ነው። በሁለቱም በኩል አንድ ነገር አይቻለሁ። አንዱ ምንድነው ኤሪ ፍርሃት አለ። አንዴ ልበል ኤድመንድ። አንዴ እሺ ትልበታል። አንዴ በኤሪ በኩል ትግራይ ያለው ጦር ወደ አብይ ሄድ ይሆን? ያ ደግሞ መጣና ያ ጦር ወደ ኢሳያስ ሄድ ይሆን? አሁን በኢትዮጵያም በኤርትራ መካከል ማየው ፍራቻ ትግራይ ያለው ጦር ነው ስጋት ውስጥ ፍርሃት ውስጥ የከተተው። እኔ አንዴ ስንቶች እንደምታስታውሱ አሉ ሄዱና ዩቲዩብ ፔጅ ላይ ወደፊት የአፍሪካ ቀንድ አብይ አህመድ ትግራይን በሻሻ አረግናት የፖለቲካ የኢኮኖሚ መስህብነቷን ትግራይ አቁማለች ሲል ወደፊትም ቢሆን የፖለቲካ መስህብ የምትሆነው ትግራይ ናት፣ ወደድንም ጠላንም ብዬ ነበር። ስንቶች እንደምታስታውሱ አላቅም። አየር ላይ ያለ ሄዳችሁ ዩቲዩብ ላይ አዳምጡ። ዛሬ ላይ ዋናው ጆከር እና አክተር አሁንም ትግራይ ነው። ሁለቱም ለሚገቡት ጦርነት ትግራዩ ኤርትራዊው ከኢትዮጵያ ጎን ይሰለፉብን ይሆን? ኢትዮጵያዊው ከኤርትራ ጎን ይሰለፉብን ይሆን? ሁለቱም ክሱን ሲያነሱ ትሰማለኝ። ያኛም በደብረ ጽዮን በኩል ትነጋገራላችሁ ከኤርትራው ጋር ይላል። ይሄም እንደዛው አይነት አመለካከት ይታያል። በመጀመሪያ ጦርነት ባይሆን ደስ ይለናል፣ ባይኖር ደስ ይለናል። ጦርነት አልተባለም ምናምን ይባላል። ራሱ ደግሞ ልጁ ምናልባት አንዳንድ ሰው የራሱን ቃላት በራሱ ያፈርሰዋል። ድሮን እያስመረቅን ነው፣ ድሮን ዛሬ የጨርሰን ነው፣ ስለ ድሮን እያወራ ኢትዮጵያ ውስጥ ጥይት ፋብሪካ ተመረቀ ብለህ እየተሳልክ ድሮን ዛሬ አስመረቅን እያልክ መቼም ድሮንና ጥይቱ ሰርግና ሙሽራ ልታጅብበት አይደለም ልትዋጋበት እንደሆነ ገልጸ። አንዳንዴ ዝናብ ይመጣል እኮ የምንለው መብረቅ ወይ ነጎድጓድ ስንሰማ መጀመሪያ ነጎድጓድ መብረቅ ስንሰማ ከዛ በኋላ ዝናቡ ይመጣል እንላለን። አሁን በኤርትራም በኢትዮጵያ መካከል ነጎድጓድ እየሰማን ነው የጦርነት። ኤርትራም ከ60 ዓመት በታች ይመስለኛል ወደ ጦር ካምፕ እንዲገቡ አዛለች። ጦሯን ሰብስባ በሱዳን በኩል ድንበር በኩል እያሰለፈች ነው። በሌላ በዚህ በቡሬ መስመር የኤርትራ ጦር እየተሰፈለ አሰብም ይሰፈራል መጥቶ በፊት ከነበረው ኃይል የተጨመረ ወል እንግዲህ ፓርቲ ልታዘጋጁ እንዳልሆነ ይገባናል። በኢትዮጵያም በኩል በተመሳሳይ ግን እንደ አንድ ኒውትራል እኔ የብሔር ብሔረሰብ የኤርትራም የኢትዮጵያም ድምፅ እንደመሆኔ ችግሮቻችሁን በሰላም እንድትፈቱ የሰላም መንገድ ብትመርጡ ለዛ እንድትነጋገሩ አንዱ ፕላትፎርም ይሄ ነው።
አሁን እዚህ የኢሳያስ ደጋፊ እያወራ ነው፣ የአብይ አህመድ ደጋፊ እያወራ ነው። ችግሮቻችሁን በሰላም ብትፈቱ የሁላችን ደስታ ነው። ጦርነት ውስጥ ብትገቡ ደግሞ የሁላችንም ሀዘን ነው። በዛ መልኩ ተረዱት እንጂ በትግራይ በኩል ግን ሀሳብ አይግባችሁ። ከዚህም ከዛም ጋር ሆኖ የሚመቱት የለም። እንግዲህ ችግሩ ምንድን ነው? ሌባ እናት ልጇን አታምንም። ትናንት ትግራይን ለመምታት አብይም ኢሳያስም እስክስታ መቼም ከበሮ መቼም አብሮ ተስማምቶ ስለመታ አሁንም እነሱም ተስማምተው ይመቱኛል የሚል ፍራቻ አለ። ስለዚህ የፍራቻው ምንጭ ራሱ ከባህሪያቸው የመነጨ ነው፣ ከመጡበት የመነጨ ነው፣ ካደረጉት ነገር የመነጨ ነው። ግን ሀሳብ አይግባችሁ። እኔ እስኪገባኝ ድረስ አንድ ጥያቄ አንድ የትግራይ ህዝብ በጣም 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 ያየሁት በጦርነትም ወቅት የእነሱን ህዝብ ሚሊተሪ ውጊያቸውን ለመዘገብ በጣም ሚዲያ ላይ ብዙ ስዘግብ ታቁኛላችሁ ብዙዎቻችሁ። ከትግራይ ህዝብ ያየሁት ነገር በጣም በጣም ፈርሃ እግዚአብሔር ያላቸው፣ ስነ ምግባር ያላቸው፣ የጦር ሳይንስ የሚያውቁ ደፋሮች፣ ጀግናዎች፣ ለምርኮኛ ለሰው ልጅ የሚራሩ በጣም እኔ ማስታውሰው አማራ ክልል የእህል መጋዘን አውጥተው እነሱ እኮ አብይ ዘግቷቸው እኮ ተቸግሯል። የእህል መጋዘን ለአማራው እያደሉ ድንገት አብይ መጥቶ እንዳይመታቸው ይጠብቋቸው ነበር። እና ምን አይነት የተሳካ ዲሲፕሊን አይቻለሁ በእነሱ ላይ። እና እኔ ወደፊት ለትግራይ ብቻ ሳይሆን ለአፍሪካ ቀንድ ምሳሌ የሚሆንና መፍትሄ የሚሆን ጥራ ብትሉኝ የትግራይ መከላከያ ሰራዊትን ግንባር ቀደም አድርጌ የምጠራው ሰራዊት ነው። በዚህ አጋጣሚ እሺ፣ ኤሪ መቀጠል ይችላል። ኦኬ፣ እዚህ ጋር ማለት የምፈልገው ለድሬ ወንድሜ ምንድን ነው መሰለ፣ መጀመሪያ እኛ ሁል ጊዜ የምናወራው ነገር አለ። በታሪክ ውስጥ የመጀመሪያውን ጥይት ተኩሰን አናውቅም። ይሄ የሁለት ሀገሮች ሰጣ ገባ ነው። ስለዚህ ሁለት ሀገሮች በእንደዚህ አይነት ኮንዲሽኖች ሲገናኙ መጀመሪያ ተገና አድርገው እንደ መፍትሄ የሚያቀርቡት መንገድ ካለ ህግና ህጋዊነትን ነው። እሱን ተከትለ ትመጣለህ። ከዛ እሱ ምናልባት ካልተሳካለ ቁጭ ብለ በፖለቲካዊ መልክ ማውራት ትችላለህ። አይ ይሄ አይፈልግም የኤርትራ ሉዓላዊነት በኃይል ወስዳለሁ ብለ ከመጣ ግን እመነኝ መቀበሪያ እዛ አካባቢ ነው የሚሆነው። በየትኛውንም መንገድ ራሱ ለመውጣት አትችልም። አንተን ብቻ ሰራዊትን ብቻ ሳይሆን አብይ አህመድን በእጁ ይዘን በህዝብ ፊት ፍርድ እንዲያገኝ ነው የምናደርገው። ይሄም ፉከራ አይደለም፣ ይሄ ትክክል ነው። ያለኛ ፍቃድ ድንበሬን ጥሰህ ያለኔ ፍቃድ ሉዓላዊነቴን ጥሰህ እንኳን ባህሬንና መሬቴን ልትወስድ እዛ አካባቢ ለሚገኘው እንኳን ኦክሲጅን እንኳን ለማስተነፈስ አችልም። የዋኖት አላወጥዛል። እኔ ልዑላዊ ሀገር ነኝ። ኤርትራ የምትባለው ሀገር ለናጽነቷ ተታግላ ናጽነቷን በህዝቧ ድምፅ ያገኘች ሀገር ናት። ከዚህ አልፈ ከመጣ ያው ውጊያ ከመረጥክ ማለት ነው። የሚፋለምህ ከዚህ በፊት ታሪክ ያለው ማሸነፍ እንጂ መሸነፍ የሚያውቀው የኤርትራ ሰራዊት ነው፣ የኤርትራ መንግስት ነው። ከዛ በላይ ሌላው ስለ ሰላም ምናምን ይወራ። በዚህ አጋጣሚ አሁን የኢትዮጵያ ፖለቲካ ሳይሆን ወረድ ብሎ የኦሮሞማ ፖለቲካ እየተንጸባረቀ እየመጣ ነው። ትላንትና ኡፍ ብለን ከአመድ አንስተን የሰራናቸው ፖለቲከኞቻችሁ ዛሬ ጭንቅላታችሁ ላይ የምሰቅሏችሁ ማለት ነው። በዚህ በእኛ ሂደት ውስጥ አልፈው የፖለቲካውን ኢሊት ተለማምደው ሰው ሆኖ ስልጣን አግኝተው እንኳን እኛን ማመስገናቸው። በታሪክ ውስጥ እኛ ከኦሮሞ ህዝብ ጋር ምንም አይነት ግንኙነት ኖሮን አያውቅም። ኦኤልኤፍ ሲመጣ ፖለቲካ አስተማር ነው፣ አስታጠቅ ነው። ትላንትና የኢህአዴግ መንግስት በነበረበት ጊዜ ሲገፋው ሸልተር ሰጠን፣ የሚገባውን ነገር ሰጠ ነው። በአሚን አኮመዴት አደረግ ነው። ከዚህ ባለፈ ከኦሮሞ ማህበረሰብ ጋር ምንም የሚያገናኘን ነገር የለም። ይሄ ጥላቻ ኬት እንደመጣ ግን አይገባኝም።
ምንም አይነት ሳይኖርህ እንዴት ዝም ብለህ ዘው ብለህ አንድ መንግስትና ህዝብን ትጠላለህ? አይ ዶንት ኢቭን አንደርስታንድ። ትላንትና እኮ በትግራይ በነበረበት ውጊያ እኮ አድነናቸዋል። ኢትዮጵያን እንድትቀጥል የራሳችን ሮል ተጫውተናል አይደል እንዴ? የራሳችሁ ፕራይም ሚኒስተር የነገራችሁ ነው። ኤርትራ ባትኖር ኖሮ እናንተም እዚያ አትቀመጡም ብሎ የነገራቸው እና የእናንተን የፓርላማ መንበሮችን ነው። ስለዚህ በጥብቅ ሁሉም ሊረዳው የምፈልገው ከአሁን ወዲያ አብይ አህመድ ስልጣን ላይ ያለ ከአራት ኪሎ መንግስት ጋር የምናደርገው ስትራቴጂካል የሆነ ዲፕሎማሲ አይኖርም። በእርግጠኝነት ነው የምነግርህ። ይሄ ሰውዬ ትላንትና አምነን አቅፈነው የሚገባውን ሰጥተነው ዛሬ እዚህ ላይ አውድቆናል። ከሆነ ወዲያ እንዳንምን ወያኔ ስልጣን በነበረበት ጊዜ እኮ ብዙ አይነት የዲፕሎማሲ ወሬዎች ይሰሙ ነበር አይደለም? መለስ ዜናዊ በኢንተርቪው ላይ እኔ የኤርትራ መንግስት ፈቃደኛ ከሆነ አስመራ መሄድ ይችላለሁ ብሎ ነበር። ፈቃደኛ አልነበርንም። አይ ባድመ ያሉት ቤቶች እንዳይፈርሱ ነው እንጂ ባድመን እኮ ለቀን እንወጣ ነበር። ፈቃደኛ አልነበርንም። አንዴ ካላመንን አላመንን። ስለዚህ ከኢትዮጵያ ጋር የሚኖረን የሪሌሽንሽፕ እንደ ሀገር ሊኖረን የሚችለው ዲፕሎማሲ የአብይ አህመድ መንግስት ከተገረሰሰ በኋላ ነው። ይህንን ቦልድሊ ማወቅ መቻል አለባችሁ። አይ የእኛ ሀገር እኮ እኛ መርጠነዋል መንግስታችን ነው የምትሉ ከሆነ ኦኬ፣ ሁለት ሀገሮችንን ድንበራችንን ዘግተን አገርና ሀገራችን ይዘን እንኖራለን። እኛ ምን አረግናችሁ? እናንተ ጠቀምናችሁ። የፖለቲካ አስተምህሮ ሰጠን፣ ስልጣን ሰጣናችሁ። አዲስ አበባ የሚገኙትን የኤርትራ ማህበረሰብን ለምን ታሰቃያላችሁ? ስደተኞች በኢንዲቪጁዋል ሌቨል ግደለው በሚል ድምፅ፣ እሰረው በሚል ድምፅ ወይ ዱዛ። ከኦሮሞ ማህበረሰብ ይህንን አንጠብቅም እኛ በፍጹም። ኤሪ ብዙ ነገር አውርተዋል። አንደኛ ኤርትራ የሀገር መንግስት አልባ የሆነች ሀገር ናት። በሁለተኛ ደረጃ ህዝቡ ከዛ ተፈናቅሎ ወደ ሚሊዮን የሚጠጉ ኢትዮጵያ ውስጥ የሚኖራት ነገር ነው። አሁን ደግሞ እሱ ኤርትራ እንደ ትልቅ እንደ ኢትዮጵያ ጥሩ ነገር እያሰራች አርግቶ ነው የምትቆጥረው አንተ። ኤርትራ እንደውም በሽታ ናት ለኢትዮጵያ፣ ጸር ናት። ለምን እዛ ውስጥ የተፋለቁ ከፋኖም ከኦነግም እዛ ውስጥ የተፋለቁ ኢትዮጵያን እየረበሹ ያሉት ከናንተ የመነጨ በሽታ ነው። አንዱ እሱ ነው። ሁለተኛ ደግሞ የኢትዮጵያን ሉዓላዊነት ድንበርን ትግራይ ውስጥ ገብታችሁ ስንት ኪሎ ሜትር ወስዳችሁ ኢትዮጵያን እስካሁን እየተቀመጣችሁ እናንተ ናችሁ። ሶስተኛ በሱዳን በኩል መጣችሁ ኢትዮጵያን እየወራችሁ ያሉት እናንተ ናችሁ። ይሄ ነቀርሳ ከኢትዮጵያ ውስጥ ነቅለን እኛ እናንተን አደብ አስዘን የምስኪኑ ኤርትራ ህዝብ እንደዚህ ኢትዮጵያ ውስጥ መጥቶ እንደዚህ በሰላም እኛ ጋር እየኖረ ያለው አዲስ አበባ ውስጥ ህዝብ ወስደን ኤርትራዎች ነፃነት እንዲኖር የማድረግ ኃላፊነትም ጀግንነትም ወኔም አለን። አንተ አሁን እዚህ የምታወራው አሉባልታና ወሬ ከየትም አያልፍም። ኢትዮጵያ ኦሮሞማ አትበል። ኢትዮጵያ is all are Ethiopian. We are 84 different nation and nationalities. የኦሮሞ ብቻ ብለህ ኢትዮጵያን የመከፋፈል ኢትዮጵያን አንዱ ለአንዱ ብቻ የምታደርገው ነገርም የለም። ኢትዮጵያ የሁላችንም ድምር ውጤት ናት። ስለዚህ ኤርትራም ሪጅን ናት እንጂ ሀገርም አይደለችም። ኤርትራ አንድ የኢትዮጵያ አካል ናት። አሁን ራሱ ሆን ብሎ ያለ ህግ አልባ ነው ኤርትራ ከኢትዮጵያ ውጭ ተቀምጣ ያለችው። አንደኛ ቋንቋ አንድ ነው። ሁለተኛ የምንጠቀመው ግዕዝ ነው የምንጠቀመው። ሁሉ የኢትዮጵያ አንድ አካል የቋንቋ ድምር ውጤት ነው። የኛ ሃይማኖት የኛ ሁሉ ነገር ተመሳሳይ አንድ ቀን የሚከበርበት ሀገር ናት። ስለዚህ እዚህ ጋር የምትቀመጠው አንተ ራሱ ሀገር አልባ ሆነ በአውሮፓ የርክ እዛም እየተሸበርክ በየትኛም ቦታ የተለያዩ ሀገር እየተጨነቀ ያለው ኢሳያስ ነቀርሳው ኤርትራ ህዝብን በየትኛ ጊዜና ቦታ እያስቸገረ እያሳደደ እየገደለ እየጨረሰ ያለው ይሄ ነቀርሳ ለምስራቅ አፍሪካ አደጋ የሆነን ሰውዮ እሱን አደብ የማስያዝ ግዴታ አለ። ይሄኛው እኔ አንተ ቦታ አልተናገርኩም። አንተ ሚውት ያዝ። ኖ ሚውት ያዝ። ለምን እኔ በአንተ ቦታ አልተናገርኩም።
ስለዚህ አሁን አንተ የሚታካብደው ኢትዮጵያ የአፍሪካ ሀገር ጀግና የማዘር ኦፍ አፍሪካ ናት ኢትዮጵያ። አንተ እንደዚህ በቃላል የምታወራ ነገር አይደለም። ስለዚህ ምን አልክ? ቆይ ኢትዮጵያ አፍሪካ ነው ያልከው? የአፍሪካ እናት ናት። የአፍሪካ እናት ዘማዘር ኦፍ አፍሪካ ዘማዘር ኦፍ ኢንዲፔንደንስ። ኢትዮጵያ ማለት ቀልድ እንዳትመስል፣ በየትኛ ጊዜና ቦታ ማምጣት መድረስ የምንችል ጀግና ህዝብ አለን። ኩሩ ህዝብ ኋላ የማይመለስ በየትኛ ጊዜና ቦታ መያዝ ያለበት። ኢትዮጵያ አንድ ጊዜ እንደዚህ ሆነ ኔቨር። ያን ጊዜ ዓለም አቀፍ ህግጋት ነው መያዝ በትንሹ ነው የቀረው። መለስ በየትኛ ዓለም ተው ብሎ እሱ ሲያቆሙ ነው እንጂ በአንድ ቀን በሶስት ሰዓት ውስጥ ኤርትራ ይዝ ነው የነበረው። ስለዚህ አሁንም ከፈለጋችሁ በሰላም መንገድ በመነጋገር በመፈቃቀድ በውይይት ከዛ ሱዳን ጀምራችሁ እስከ ጅቡቲ ድረስ ዋ ሁሉ በእናንተ ፊት ነው ያለው። በዛ ምጽዋን ብትጠቀሙ ይጠቅማችኋል። ከዛ ውጭ ወደዚህ መጣችሁ አሰብም በጅቡቲና እዚህ መልኩ ጅቡቲን እያሸበራችሁ እኛ እየማሸበር ሌባ ሀገር ወደ ያልሆነውን ዲቃላውን ከሁሉም ቦታ ላይ ወስዳችሁ እያሰለጠናችሁ ኢትዮጵያ ውስጥ የምትልኩን ነገር አሁን በኋላ በአብቹ ዘመን ጀግና ሀገር አፍቃሪ ልጅ ለኢትዮጵያ የሚሞት ሀገሩን ህይወት የሚሰጥ አብይ አህመድ ጀግና ኢትዮጵያ ስር ሆነን እየታገል ኢትዮጵያን ኤርትራ ህዝብም ሁሉም ነፃ እናውጣለን። ይሄ ነው። ከዛ ውጭ ምንድነው መስርን ተጠቅም እንደዚህ እኛ ድሬ ላስወጣህ ነው እንግዲህ። እናንተ ስትናገሩ እኛ እናዳምጣለን፣ እኛም ስንናገር አዳምጡኝ። እና አብይም ኢንቴንሽኑ ኤርትራን ጋዛ ማድረግ ነው። ጦርነቱ መጥፎነቱን የምታዩት ምንድነው? ኮዝ የለውም፣ ላይክ ግብ ምክንያት የለውም። መጠፋፋት፣ ኤርትራ ኢትዮጵያን ማጥፋት፣ ኢትዮጵያ ኤርትራን ማጥፋት በጣም አደጋው። ይሄ ጦርነት እንደሌላው አይደለም ምላችሁ። ለዛ ለምሳሌ ፋኖ ሲታገል ኢትዮጵያን ማጥፋት አይልም። 4 ኪሎ ልድረስ ነው አይደል የሚለው ባይኔ ሚንስ። ኦላ በተመሳሳይ 4 ኪሎ ልድረስ ባይኔ ሚንስ ነው ጦርነት። እንደሱ ሲሆን አትሊስት ጦርነቱ በሆነ ቦታ በሆነ ምክንያት በሆነ ግብ ይቋጫል። ይሄ ግን አይቋጭም። አሁን ኢትዮጵያና ኤርትራ የሚገቡበት እኛም ደግሞ ለፍትህና ለሰላም የምንታገልም ሰዎች የምንመክረው ለዛ ነው። የመጠፋፋት ጦርነት ውስጥ ይዘው ሊገቡ ነው አብይና ኢሳያስ። ስለዚህ ይሄ ለህዝብ በጣም አደገኛ ነው፣ በጣም ችግር ያመጣል። ለዛም ነው ችግሮቻቸውን በመነጋገር በሰላም መፍታት ቢችሉ ነው ጥሩ ብዬ አብዛኛውን ጊዜ ስትረስ አድርጌ አጠንክሬ የምናገርበት ምክንያት የጦርነቱ ኮዝ አይታየኝም። አብይ አሰብ ወደብን ካገኘ ጦርነት ይተዋል የሚባልበት አይደለም፣ ውሸት ነው። እንደው አሰብ ወደብ ከበራብ ነው እንጂ እርግጠኛ ነኝ አብይ ጦርነት ከጀመረ ኤርትራን ለማጥፋት ነው ፎርሹር፣ እንዳለው ጋዛ ለማድረግ። በተመሳሳይ ግን የኢሳያስም ኃይል የኢትዮጵያንም ሰላም የኢትዮጵያንም አንድነት የኢትዮጵያንም እድገት በረከት ኢሳያስ ይፈልጋል አይፈልግም? ኦብቪየስሊ የተጠናከረች ኢትዮጵያ ኢሳያስ ከነ ትውልዱ ማየትም አይፈልግም። ሁለቱም መጠፋፋት ነው ይዞ የሚመጡት። ይሄ ለአፍሪካ ቀንድም ለህዝቦችም ለቀጣይቱ ሀገርም። ለዛ ነው ቅድም ምን አልኳችሁ፣ ይሄ ጦርነት ከተከፈተ የምታውቋት ኤርትራ አትኖርም፣ የምታውቋት ኢትዮጵያ አትኖርም። ሌላ መልክ ይዛል። የውጭ ኃይሎች ይገባሉ። እነሱም የራሳቸው የሚቆጣጠሩት ባህርና መሬት ይኖራል ኤርትራ ውስጥ፣ ኢትዮጵያም ውስጥ በተመሳሳይ ጦርነቱ የውጭም ይገባል። ከዛ ብዙ ነገር ትዝታ ሊሆን ይችላል። ለዛ ነው ቢቻል ችግሮቻችንን በሰላማዊ መንገድ ተነጋግረን መፍታት ብንችል ጥሩ ነው። ካልሆነ ግን መጨረሻችን ጥፋት ነው የሚል እንደው በዚህ አጋጣሚ ይህንን ኮሜንት ማስቀመጥ እፈልጋለሁ።